ሰላም ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ተከታታዮች፣ ይህ ስለ የኢንሹራንስ አገልግሎት የኢንሹራንስ ኢንዱስትሪና ተያያዥ ጉዳዮች መረጃዎችን የማጋራበት የዩቲዩብ ቻናል ሲሆን ዛሬም በሌላ መረጃ ተመልሻለሁኝ። ይሄውም የነዳጅ ኃይልን የሚጠቀሙ ተሽከርካሪዎችን ወደ ኤሌክትሪክ ኃይል ለመቀየር የወጠነውን ኩባንያ ወይም ደግሞ የወሰነውን ኩባንያ በተመለከተ መረጃ አጋራችኋለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ በኢትዮጵያ እንደሚታወቀው የኤሌክትሪክ መኪኖች ከመቼውም ጊዜ በላይ በብዛት እየገቡ መሆኑ ይታወቃል። መንግስት የኤሌክትሪክ ተሽከርካሪ ተጠቃሚዎችን ለማብዛት ፖሊሲ በመቅረጽ ጭምር እየሰራ ነው። የተለያዩ ማበረታቻዎችንም እያደረገ ነው። ለዚህ አንዱ ማሳያ የኤሌክትሪክ ተሽከርካሪዎችን ከቀረጥ ነፃ እንዲገቡ መፍቀዱም ተጠቃሽ ነው። ለኤሌክትሪክ ተሽከርካሪ መገጣጠሚያዎችም ለየት ያለ ማበረታቻ ተሰጥቷል። ከዚህ ባሻገር አሁን በስራ ላይ የሚገኙና በነዳጅ የሚሰሩ መኪኖችን ወደ ኤሌክትሪክ ኃይል ተጠቃሚ ተሽከርካሪ ለማዞር ፍላጎትና እቅድ በመንግስት በኩል መኖሩም ይጠቀሳል። ይህን እቅድ ዳር ለማድረስ ያስፈልጋል የተባለ ህግ ማዕቀፍ እስከ ማርቀቅም ተደርሷል። በዚህ መሃል ግን ግለሰብ ባለሙያዎችም በነዳጅ የሚሰሩ መኪኖችን ወደ ኤሌክትሪክ በመቀየር መገልገል እንደሚቻል የሚያሳዩ የተለያዩ ሙከራዎችን እያደረጉ ነው። የነዳጅ መኪኖችን ወደ ኤሌክትሪክ የመቀየር ስራ በሰፊው ለማስኬድ እየተንቀሳቀሱ ከሚገኙ ኩባንያዎች መካከል ዩኒቨርሳል ኢንጂነሪንግ ኤንድ ትሬዲንግ ኩባንያ ተጠቃሽ ነው። የኩባንያው ዋና መስራች አቶ እሸቱ መኮንን ናቸው። አቶ እሸቱ ነዋሪነታቸው በጀርመን ሀገር ሲሆን በዓለም አቀፍ ደረጃ መኪና በማምረት ታዋቂ በሆነው ማርቸዲዝ ቤንስ ኩባንያ ውስጥ በኤክስፐርትነት እያገለገሉ ይገኛሉ። በዘርፉ የካበተ ልምድ ያላቸው ሲሆን ጀርመን ጨምሮ በቻይናና በአሜሪካ በሚገኙ የማርቸዲዝ ቤንስ ኩባንያዎች ውስጥ ከ30 ዓመታት በላይ አገልግለዋል። የኤሌክትሪክ መኪኖችን እንደ ዛሬው ፍላጎቱ ባልጨመረበት ወቅት ኢትዮጵያ ውስጥ ያሉ የነዳጅ መኪኖች በኤሌክትሪክ እንዲሰሩ ለማድረግ መንቀሳቀስ የጀመሩት ከ2 ዓመት በፊት መሆኑን ገልጸዋል። አቶ እሸቱ በቀላሉ የነዳጅ መኪኖችን ወደ ኤሌክትሪክ መኪናነት መቀየር መቻሉን ለማሳየት የ1982 ስሪት የሆነች ማርቸዲዝ ቤንዝ መኪና በኤሌክትሪክ እንድትሰራ በማድረግ ይህንኑ ስራቸውን ባለፈው ሳምንት ይፋ አድርገዋል። በዚህ ተሽከርካሪ የጀመሩትን ስራ ለማስፋት ከበላይ ሞተርስ ጋር ለመስራት እየተነጋገሩ መሆኑንም ጠቅሰዋል። በነዳጅ ኃይል የምትሰራውን ማርቸዲዝ መኪና በኤሌክትሪክ ኃይል እንድትንቀሳቀስ የመቀየሩ ስራም በበላይ ሞተርስ መገጣጠሚያ ውስጥ መከናወኑን ጠቁመዋል። ስራው ከሙያቸው ጋር የተያያዘ በመሆኑ ውጤታማ ሊሆን እንደሚችል የሚገልጹት አቶ እሸቱ ማንኛውንም በነዳጅ የሚሰራ መኪና ወደ ኤሌክትሪክ መቀየር እንደሚቻል ገልጸዋል። አቶ እሸቱም ወደዚህ የመጣሁበት ዋናው ምክንያት እንደ አንድ ዜጋ በሙያዬ አሻራዬን ላሳርፍ ነው። የሀገሬን ግሪን ሌጋሲ በጣም ነው የማደንቀው። ግሪን ሌጋሲ ወይም ደግሞ አረንጓዴ አሻራ ግን በዛፍ መትከል ብቻ የሚበቃ አይደለም። የኤሌክትሪክ ተሽከርካሪዎችን በስፋት መጠቀም ኢትዮጵያ ያላትን የካርቦን ልቀት የመቀነስ ውጥኗን ማሳካት የሚያስችላት አንድ መንገድ ነው። የኛ ሀገር መኪኖች በአብዛኛው አሮጌዎች ናቸው። ይህ ከህዝቡ አቅም አንጻር የሆነ ነው። ህዝቡን ከካርቦን ነፃ ለማውጣት ያለው አማራጭ የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ መቀየር ነው። ለዚህ ደግሞ ለሙያው ቅርብ ስለሆንኩኝ ይህንን ስራ ለመስራት ማሰብ ከጀመርኩ ቆይቻለሁ ብለዋል አቶ እሸቱ። አሁን እየተመላለስኩኝ ይህንን እቅዴን ለማሳካት እየሰራሁ ነው ብለዋል። በዚህ ዙር የመጣሁት ደግሞ አንድ አሮጌ ማርሴዲስ ተሽከርካሪ በኤሌክትሪክ እንዲሰራ በማድረግ ያጠናቀቅነውን ስራ ይፋ ለማድረግ ነው ብለዋል። ማርሴዲስ መኪናዋን ደግሞ በኤሌክትሪክ እንድትሰራ የሚያስችላት ደረጃ የመቀየር ስራ ሲሰሩ የቆዩት ስልጠና በሰጠናቸው ባለሙያዎች ነው። እኔም በእረፍት ሰዓቴ ከጀርመን ወደዚህ እየመጣሁ ስራውን እያየኋቸው ውጤታማም ሆነናል። ማንም ሰው የነዳጅ ተሽከርካሪውን ወደ ኤሌክትሪክ መኪና መቀየር የሚችል መሆኑንና ይህን የሚያረጋግጥ ስራ መስራት ችለናል የሚል መረጃ ሰጥተዋል። በተለያዩ መንገዶች ላይም ነድተን ውጤቱን አረጋግጠናል ብለዋል ባለሙያው። ይህንን ለማድረግ ግን የተሽከርካሪዎቹ ክፍሎችና ሌሎች ይዞታዎቻቸው ወሳኝነት ይኖረዋል። በተለይ የመከላከያ ፓርታቸው፣ ጎማቸው፣ የፍሬንና የመሳሰሉት የመኪናው አቅም ጥሩ ከሆነ ሁሉንም መኪኖች ወደ ኤሌክትሪክ መኪና መቀየር ይቻላል ብለዋል። በጀርመን አውቶቡሶችን ወደ ኤሌክትሪክ የሚቀይሩ አጋሮች ወይም ደግሞ ፓርትነሮች አሉኝ። ፒካፕ የሚቀይሩ ፓርትነሮችም አሉኝ። ትናንሽ ተሽከርካሪዎችን በተመሳሳይ መንገድ የሚቀይሩ በጀርመን የሚገኙ ኩባንያዎችንም
መሆኑንም አውቃለሁ። በተለይ ይህ ስራ ኢትዮጵያ ውስጥ ለመተግበር ማሰብ ከጀመርኩበት ጊዜ ጀምሮ ብዙዎችን ኩባንያዎች እየተዘዋወርኩ ተመልክቻለሁ። ቻይና በነበርኩበትም ጊዜ ይህንኑ ስራ በደንብ አጥንቻለሁ ብለዋል ባለሙያው። ስለዚህ ሁሉንም አይነት ተሽከርካሪዎች መቀየር ይቻላል። እዚህ ላይ ግን የመቀየሩ ስራ እንደ መኪኖቹ ባለቤት ፍላጎት ሊለያይ እንደሚችል ባለሙያው አረጋግጠዋል። እንደ ባለሙያው ፍላጎት ሲባል መኪናው ጠንካራ፣ ረጅም መንገድ የሚሄድ ብዙ ዓመታት ማገልገል የሚፈልግ ከሆነ የሚፈልገው ባትሪና ሞተር ወሳኝ ነው። ዋናው ነገር ተሽከርካሪው ለዚህ የሚሆን ቦታ አለው ወይ የሚለው ነው። አሁን እኛ የምንሰራው ኢንጂነሪንግ ለባትሪ ማስቀመጫ ቦታ ማዘጋጀት ነው። ከዚህም ሞተሮችን ማገናኘትና ለምሳሌ የጭነት መኪና እዚህ ልቀይር ብንል ብዙ ስራ ይኖረዋል። አውቶቡስ መቀየር ግን ይቀላል። ምክንያቱም ባትሪው የሚቀመጠው ከላይ ነው፣ የሚቀየረውም ነገር ትንንሽ ናቸው። ስለዚህ በቀላሉ ሊሰራ ይችላል። የቆዩና ረዘም ያለ እድሜ ያላቸው ትንንሽ መኪኖችን መቀየር ይቻላል። ነገር ግን ስራው አስቸጋሪ ሊሆን ይችላል። በአጠቃላይ ግን እድሜያቸው ከ20 ዓመት ወዲህ የሆኑ መኪኖችን በቀላሉ መቀየር የሚቻልበት ሁኔታ እንዳለ ገልጸዋል ባለሙያው። እንደ ሰውየው ፍላጎት የሚለያይ ነው ማለት ወጪውም በሰውየው ፍላጎት እንደሚመርጠው የባትሪ አይነት ይለያያል። የመኪናውም አቅም ወሳኝ ነው ማለት ነው። ትልቅ ባትሪ ስንገጥም 6000 ዩሮ እና 7000 ዩሮ ይደርሳል። አሁን ባለው የምንዛሬ ዋጋ 900 ሺህ ብር አካባቢ ልክ እንደ ቢዋይዲ ያሉ ተሽከርካሪዎች የሚጠቀሙበትን ባትሪ ላስገባ ብትል የቢዋይዲ ባትሪ ዋጋን ይጠይቃል ማለት ነው። ለምሳሌ ቪትስን እንቀይር ብንል ለቪትስ የሚያስፈልገው 140 እና 150 ቮልት 200 ኪሎ ሜትር በቀን ቢሄድ ወይም ሊሄድ እንዲችል ማድረግ ይቻላል። እዚህ ላይ የተጠቃሚው ውሳኔ ወሳኝ ነው የሚባለው ለዛ ነው። በ6000 ዩሮ አዲስ መኪና ሊገዛ አይችልም። ስለዚህ ዋጋው ተወደደ አይባልም። ይህ ዋጋ አንድ መኪና ብቻ ይዞ ለማስቀየር ሊመጣ የሚችል ደንበኛ ሊጠየቅ የሚችለው ነው። ነገር ግን ለምሳሌ 100 መኪኖችን በአንድ ጊዜ ይዘው በመምጣት ቢያስቀይሩ ዋጋው እስከ ግማሽ ሊወርድ የሚችልበት ሁኔታ ይኖራል። 40 እና 50 በመቶ ዋጋ ሊቀንስ የሚችልበትም እድል ሊፈጠር እንደሚችል ይታሰባል። ምክንያቱም የተጠቃሚዎቹ ቁጥር በጨመረ ቁጥር እኛም የምንገዛው ዕቃ ስለሚቀንስ በዚያው ልክ ዋጋው ሊቀንስ ይችላል ብለዋል ባለሙያው። ስለዚህ ዋጋው ውድ አይባልም፣ በገበያ ዋጋው ይወሰናል ማለት ነው። አንድ አይነት የሆነ ጥያቄ በግሩፕ ከመጣ ዋጋው በጣም ይቀንሳል። ሁለተኛ እቃዎቹን መንግስት ከቀረጥ ነፃ የሚፈቅድ ከሆነ አሁንም በዛ ደረጃ ዋጋው ዝቅ ማለት እድል አለው ማለት ነው። ሌላው በመቀየር ሂደት ውስጥ ባትሪው ይከፋፈላል የሚለው ጉዳይ ከፊትና ከኋላ ባትሪው ከፊትና ከኋላ ነው የሚሆነው። ማርሴዲሱን ስንሰራ ባትሪው ያኖርነው ነዳጁ ይቀመጥበት የነበረው ቦታ ላይ ነው። በዚህ ምክንያት ከኋላ በኩል መኪናው ዝቅ ብሏል። ነገር ግን ትንንሽ መኪኖች እንደዚህ ሊሆኑ አይችሉም። ምክንያቱም ባትሪዎቹን ከፊትና ከኋላ ነው የምናደርገው፣ እናከፋፍለዋለን። አንድ መኪና ክብደት እስከ ሞተሩ እስከ 100 ኪሎ ግራም ይሆናል። ስለዚህ የሚገጠመው ባትሪ ከዚሁ አንጻር ተሰልቶ አጠቃላይ ክብደቱን መጀመሪያ ከነበረው ጋር እንዲጣጣም ያደርጋል። በመኪናው ክብደት የመሸከም ልክ የሚገጠመው ባትሪ እየተለያየ የሚሰራ ይሆናል ማለት ነው። ስለዚህ በአጠቃላይ ሁሉንም በሚባል ሁኔታ ሁሉንም የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ ተሽከርካሪ መቀየር እንደሚቻል ባለሙያው ግልጽ በሆነ መንገድ አስቀምጠውታል። ትልቁ ችግር ምንድነው? ከወጪ አንጻር መሆን አለበት። ሰው አፎርድ ያደርገዋል ወይ? 900 ሺህ ብር 1 ሚሊዮን ብር አውጥቶ ባትሪ ይገዛል ወይ? መኪናው ከዛ በኋላ ላይፍ ኤክስፔክታንሲ ወይም ደግሞ ከዛ በኋላ የማገልገል እድሉ እስከምን ድረስ ነው የሚሉት ነገሮች ከግንዛቤ ውስጥ ይገባሉ። ምናልባት መንግስት እንደ ግዴታ ካላስቀምጠው በስተቀር እነዚህ ነገሮች እና ከነዳጅ ዋጋ አንጻር አሁን ካለው የነዳጅ ዋጋ አቅርቦት እጥረት አንጻር እንግዲህ ወደ ኤሌክትሪክ ሁሉንም ተሽከርካሪዎች ኤሌክትሪክ መቀየር አስፈላጊ የሚሆንበት ሁኔታ ይኖራል። እንግዲህ ይህንን የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ ተሽከርካሪዎች ሊቀየሩ ስለሚችሉበት ሁኔታ ከሪፖርተር ጋዜጣ ላይ ያገኘሁትን መረጃ አጋርቻቸዋለሁኝ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ብታስቀምጡልኝ ፈጣን መልስ የምታገኙ መሆኑን እየገለጽኩኝ በሌላ ቪዲዮ ወይም በሌላ ፕሮግራም እስከምንገናኝ ድረስ ጤና ይስጥልን።